ኦርቶዶክሳውያን በእግዚአብሔር ስም ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ፈልጋለሁ 10 ጊዜ ሼር ኮፒ ሊንክ ያደረጋችሁ ብዙ ኦርቶዶክሳውያን እህት ወንድሞቼ ጋር ይሄ ቪዲዮ እንዲደርስ እንድታደርጉልኝ ስል በእግዚአብሔር ስም ጠይቃለሁ ይሄንን የብፁዕ አባታችንን መልእክት ሁላችንም አብረን መስማት ስላለብን እስቲ እንስማቸው በአሁን ሰዓት እንግዲህ በወላይታ ሀገረ ስብከት በገሱባ ወረዳ ነው ያለነው ወደ 12 አብያተ ክርስቲያናት አሉ ከ50 በላይ ከ60 በላይ የሚሆኑ አገልጋዮች አሉ ያው የሚያገለግሉት የአካባቢው ልጆች ስለሆኑ ምንም ገቢ የላቸው 12 አብያተ ክርስቲያናት እንዳይዘጉ ለዘላቂው መፍትሄ ይሆናል ብሎ ታስቦ የታቀደ እዚህ ስራ አለ ይሄንን እንግዲህ ስራ ለመስራት ልጆቻችን ወጣቶቹ ዛሬ ያው ተደራጅተው ፈቃድም አግኝተው ለዚህ የሚሆን ራስ አገዝ ልማት ሰርተን በአጭር ጊዜ ውስጥ እናስረክባለን ብለው ዛሬ የመሰረት ድንጋይ ጥለናል በጣም ችግር ያለበት ወረዳ ስለሆነ ይሄንን የተጀመረውን መሰረት የጣልነው ስራ ቶሎ እንድንጨርስ ወደ ስራ እንድንገባ እንግዲህ እጆቻችሁን እንድትዘረጉ እንድታግዙን ገንዘባችሁ በእውቀታችሁ በጥበባችሁ እነዚህ የተሰሩ አብያተ ክርስቲያናት እንዳይዘጉ ሀደራችሁ እንደሰማችሁት በወላይታ ሀገረ ስብከት የሚገኙ 12 አብያተ ክርስቲያናት እገዛ የሚያስፈልጋቸው በመሆኑ እነዚህን 12 አብያተ ክርስቲያናት የሚሆነውን እገዛ እንድታደርጉ ስል በእግዚአብሔር ስም ጠይቃለሁ በዚህ በማስቀምጥላችሁ አካውንት ቤተክርስቲያኖቹን አብያተ ክርስቲያኖቹን በብፁዕ አባታችን መልእክት መሰረት ማገዝ መደገፍ ትችላላችሁ